ከኋላ የሚከተሉት፣ በግራው በቀኙ ያሉት ሁሉ ሆሳዕና 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 ለዳዊት ልጅ በጌታ ስም የሚመጣ የተባረከ ነው፣ ሆሳዕና በአርያም እያሉ ያመሰግኑ ነበር። ጌታዬና አምላኬ ማን ብዬ ላመስግንህ? ምንስ ብዬ ልጥራህ? እንኳንስ ለአንተ ለአምላካችን ለእናትህ እንኳን መጥሪያ ያጥረኛል። እናት ብቻ እንዳልላት ድንግል፣ ድንግል ብቻ እንዳልላት እናት ነች። ለእርሷ እንዲህ የከበደኝ ለአንተ እንዴት እችል ይሆን? ወደ ከተማዋ ቀርቦ ኢየሩሳሌምን ከቅርብ ሲያያት እንባ ወጥቶ አለቀሰላት። እንዲህ እያለ ለሰላምሽ የሚሆነውን በዚህ ቀን አንቺስ እንኳን ብታውቂ፣ አሁን ግን ከዓይንሽ ተሰውሯል። ኢየሩሳሌም ሆይ መሲሕሽን የምትሰቂ፣ ነቢያቶችሽን የምታሳደጅ፣ ሐዋርያትን የምትገይ ስለምን ይሆን? ስምሽ እኮ ሰላም ነበር፣ አንቺ ግን በውስጥሽ ሰላም ጠፋ። ጦርነት ታወጀብሽ፣ አሕዛብ ውስጥሽን ሞሉ። ጌታሽን ግን ካድሽው፣ ላውቅህም አልሽው። ወደ ኢየሩሳሌም በገባ ጊዜ መላዋ ኢየሩሳሌም ተናወጠች። የሕፃናቱ ምስጋና ትሑት ሆኖ ቢመጣም የእርሱ ግርማ ደግሞ እጅጉን አስደነቃት። ሕዝቡ ማን ነው ብለው ጠየቁ። ይህስ የናዝሬቱ ኢየሱስ ነው አሏቸው። ጌታ በአህያይቱና በውርንጫዋ ላይ ተቀምጦ ቤተ መቅደሱን 3 ጊዜ ዞረው። ቀድሞ ከዚህ በፊት እንዳደረገው ዳግመኛ ቤተ መቅደሱን አጸዳ። የሚሸጡትንና የሚገዙትን ሁሉ አወጣ። የገንዘብ ለዋጮችንም ዘላለም የምትኖር ፍጹም አምላክ ነህ